እግዚአብሔር እንዴት እንዳስተማረኝ ማለት ነው ስለ ገንዘብ። እናንተ ገንዘብን ማሳደድ ታቆሙና ገንዘብ እናንተን መከተል ይጀምራል ማለት ነው። ወደ ገንዘብ በሰራሁት ቪዲዮ ላይ ይህንን ኮሜንት አይቼ ነውና ለምን አንድ ቪዲዮ አልሰራም ብዬ ነው። በጣም ይጠቅማችኋል። ስምሩ ከገንዘብ መጠበቅን አቁማችሁ እግዚአብሔርን መጠበቅ ስትጀምሩ፣ ገንዘብን እንደ ሁሉ መልስ አድርጋችሁ ማየት ስታቆሙ፣ ሌሊትና ቀን እንዴት አድርጋችሁ ገንዘብን መስራት ያለባችሁ ማውጠንጠን፣ ማሰብ፣ ማሰላሰል አቁማችሁ የእግዚአብሔርን ቃል ማሰብ፣ ማሰላሰል ወደ እግዚአብሔር ትኩረታችሁን ስታደርጉ፣ ገንዘብ ምድራዊ ነው፣ እግዚአብሔር ደግሞ ዘላለማዊ ነው። እግዚአብሔር ባለጠጋ ያደርጋል፣ ገንዘብ ግን ባለጠጋ አያደርግም። ገንዘብን ማሳደድ አቁመን በእግዚአብሔር ስር ስንቀመጥ ገንዘቡ እናንተን መከተል ይጀምራል ማለት ነው። ወደ ገንዘብ መመልከትን አቁማችሁ ወደ እግዚአብሔር መመልከት ስትጀምሩ እና ህይወቴን እንዴት እንዳቀለለልኝ ልነግራችሁ አልችልም።